ተመልካቾቻችን ይህን በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔር ቃል የምንሰማበት ጊዜ ነው። ዛሬ የእግዚአብሔርን ቃል የምንሰማው ከሁለተኛ ሳሙኤል ምዕራፍ 14 ከቁጥር 1 እስከ 15 ባለው ክፍል ላይ ነው። ይህን ክፍል ስንመለከት ወደ ኋላ ሄደን አንደኛ ሳሙኤል ምዕራፍ 13 ላይ ሳኦል ለመጀመሪያ ጊዜ ንግስናው እንዳይጸናለት ከእግዚአብሔር ሐሳብ ጋር የተላለፈበት ጊዜ ነው። በነብዩ በሳሙኤል አማካኝነት ከፍልስጤም ጋር ሊያደርገው የነበረውን ጦርነት ለሰባት ቀን ያህል እንዲቆይ ቢነገረውም ግን ሳኦል አሻፈረኝ በማለት ያው ሳይታገስ በሰባተኛው ቀን መስዋዕት ሰዋ። ይሄ መስዋዕት የመሰዋት ስራ ደግሞ የካህናት እንጂ የሱ አልነበረም። ስለዚህ በዚህ ምክንያት ወደ ፍልስጤማውያንና እስራኤላውያን ሊዋጉ የተፋጠጡበት ግን እስራኤላውያን ለመዋጋት ምንም አይነት ፍኖተ ካርታ ያጡበት የእግዚአብሔርን ድምጽ ያልሰሙበት ጊዜ እንደነበረ ነው እዚህ ጋር የምንመለከተው ሁለተኛ ሳሙኤል ምዕራፍ 14 ላይ ባለው ክፍል ላይ እና እንደዚህ አይነት ውጥንቅጥና ውል የጠፋበት ሁኔታ ሲፈጠር ምን አይነት እርምጃ መወሰድ አለበት በሚል ሐሳብ ነው የምንነጋገረው። አንዳንድ ጊዜ በህይወታችን ላይ አስቸጋሪ የሚመስሉ እና ውል ያጣንባቸው እንዴት አድርገን እንኳን መፍታት እንደምንችል ግራ የሚገባን ጊዜያቶች አሉ። በዚህ ጊዜ ላይ በዚህ የነበረው ጦርም ሆነ ሳኦል ወይም ደግሞ ልጁ ዮናታን ከዛም ደግሞ ጋሻ ጃግሬው ምን አይነት እርምጃ ወሰዱ የሚለውን ነገር ስንመለከት ያው እርምጃው የተወሰደው በዮናታን አማካኝነት ነው። ዮናታን የሳኦል የመጀመሪያ ልጁ ነው። የንጉሱ የእስራኤል ንጉስ ሳኦል የመጀመሪያ ልጅ ሲሆን ችግሩ ለመክፈል ራሱን መስዋዕት ሲያደርግ ነው የምንመለከተው። የመጀመሪያው ሐሳብ ያው ለሚጠይቀን ዋጋ ራሳችንን መስዋዕት ማድረግ እንዳለብን ነው የምናየው። ይህ ጊዜ ንጉሱ ባለመታዘዙ ምክንያት የተላለፈበት ጊዜ ነው። ይህ ጊዜ እግዚአብሔር በጣም የተቆጣበት ሳኦል መመሪያ መጠበቅ አቅቶት ከእግዚአብሔር ሐሳብ ጋር የተላለፈበት ጊዜ እንደነበር እንመለከታለን። እና ደግሞ በዚህ ጊዜ ያው ጦርነት የነበረበት ጊዜ ነው። እስራኤላውያን ከፍልስጤማውያን ጋር ጦርነት የሚያደርጉበት ጊዜ ነው። እና በሳኦል መቸኮልና በሳሙኤል የዘገየ በመምሰል ዘግይቷል እንኳን ብሎ መናገር አይቻልም፣ ግን የዘገየ በመምሰል ምክንያት የእግዚአብሔር ቁጣ የነደደበት ጊዜ። ስለዚህ ፍልስጤማውያን በጣም እየበረቱ የመጡበት እየተደራጁ የመጡበት ጊዜ፣ በአንጻሩ ደግሞ ሳኦልና መንግስቱ የተፍረከረፉበት ጊዜ እንደነበር እንመለከታለን። እና የሳኦልም የመነሻ ምክንያቱ መስዋዕቱን ለመሰዋት ያደረገው ነገር ምንድነው ቢባል ያ ፍልስጤማውያን ወደኔ ተጠጉ፣ ከኔ ጋር የነበረው ህዝብ ተበታተነ፣ በዚህ ምክንያት ሳልታገስ መስዋዕትን አሳረኩ እያለ ሲናገር ነው የምንመለከት። ስለዚህ ይሄንን ነገር ስንመለከት ህዝቡ ፍኖተ ካርታ ያጣበት ጊዜ እንደነበር እንመለከታለን። ራሱን ለመከላከልም ሆነ ለማጥቃት ምንም አይነት ምሪት ያጣበት ጊዜ እንደሆነ እንመለከታለን። ሁላችንም እንደምናውቀው በብሉይ ኪዳን የሚደረገው ጦርነት የእግዚአብሔር ጦርነት ነው። በዚህ ጦርነት ላይ እግዚአብሔር ነው መመሪያውን የሚሰጠው፣ እንዲያደርጉ በዚህ ውጡ በዚህ ግቡ ብሎ የሚለው። ይህንን ነገር ግን ይህንን ምሪት ግን መቀበል ያልተቻለበት ሁኔታ እንደነበረ ነው የምንመለከተው። ስለዚህ በአንጻሩ የፍልስጤም ጦር እየተጠናከረ ወደ አውደ ግንባሩ እየተጠጋ የነበረበት ሁኔታ እንደነበር እንመለከታለን። ስለዚህ በዚህ ሁኔታ ውስጥ ነበር እንግዲህ ዮናታን እግዚአብሔር በብዙም ቢሆን በጥቂት ማዳን አይሳነውም በሚል ጋሻ ጃግሬውን ይዞ ወደ ፍልስጤማውያን መንደር ሄደን ጦርነት መክፈት አለብን ብሎ የተነሳ። እልፍ አላፋት የሆኑ የፍልስጤም ጦር የነበሩበት ጊዜ ግን እሱ ከጋሻ ጃግሬው ጋር ለጦርነት የወጣበት ጊዜ እንድንመለከታለን። የሚገርመው ነገር በዚህ ጦርነት ላይ ከጋሻ ጃግሬው ጋር ሲወጣ እሱ ብቻ ነበር ሰይፍ የያዘው። ከሳኦል እና ከዮናታን በስተቀር በዛ ጊዜ ሌላው አስቸጋሪው ነገር ሰይፍ የያዘ ሰው አልነበረም። ለጦርነት የተዘጋጀ ሰው አልነበረም። ቢመጡበት እንዴት አድርጎ ማጥቃት እንዴት አድርጎ መከላከል እንደሚችል እንኳን በማይታወቅበት አስቸጋሪ ጊዜ ውስጥ ነበር ዮናታን ይህንን እርምጃ ሲወስድ የምንመለከተው። ስለዚህ ለመስዋዕትነት ነበር የተንቀሳቀሰው። አባቱንም ሲጠይቅ አንመለከትም። ኦልሬዲ አባቱ ከእግዚአብሔር ሐሳብ ጋር ተላልፏል። ስለዚህ ደግሞ አባትየውን መጠየቅ ወይም ከአባትየው መመሪያ መቀበል ወይም ምክርም መቀበል አላስፈለገውም ዮናታን። ከዚህ ይልቅ የራሱን እርምጃ ሲወስድ እንመለከታለን። ሌላው ከዚህ ይልቅ በእግዚአብሔር ታምኖ በጦርነቱ ላይ ወጥቶ ከነዚህ ሰዎች ጋር መጋጠም እንዳለበት። አሁን እሱ አንድ ነገር ነው የተማመነው፣ እግዚአብሔር በብዙም ቢሆን በጥቂት ማዳን አይሳነውም በሚል ማለት። ስለዚህ አንዳንድ ጊዜ ችግሮች በጣም ውስብስብ ከመሆናቸው የተነሳ በገንዘባችን አስተያየት በመስጠት ወይም ደግሞ አለም በምንለው ዕውቀት የማንፈታባቸው ጊዜያቶች አሉ። አንዳንድ ጊዜ ችግሮች በጣም ይወሳሰባሉ። በጣም አስቸጋሪ ከመሆናቸው የተነሳ የኛ አእምሮ፣ የኛ ዕውቀት፣ የኛ ገንዘብ
የኛ አስተያየት ወይም ሐሳብ መስጠት በራሱ መፍትሄ የማያመጣበት ጊዜ እንዳለ ነው የምንመለከተው። ይሄ ጊዜ በጣም ውስብስብ በጣም አስቸጋሪ ጊዜ እንደሆነ እንመለከታለን። ስለዚህ በእንደዚህ አይነት ጊዜያቶች ያው ህይወትን መክፈል እንኳን ካስፈለገ ከፍለን ነው ያንን ነገር ሶልቭ ማድረግ የምንችለው ማለት ነው። የገጠመንን አስቸጋሪ ነገር ምናልባት ህይወት ሊጠይቀን ይችላል። እዚህ ጋር የዮናታንና የጋሻ ጃግሬው ህይወት ለመስዋዕትነት የቀረበ ህይወት እንደሆነ እንመለከታለን። በጣም የተመሰቃቀለ ሰዓት፣ ሳኦል ምን ማድረግ እንዳለበት ያላወቀበት፣ ህዝቡ ምን ማድረግ እንዳለበት ያላወቀበት፣ ከዚህም አልፎ ህዝቡ እየተበታተነ የነበረበት ጊዜ እንደነበር እንመለከታለን። ስለዚህ እንደዚህ አይነት ጊዜያቶች ትርፍና ኪሳራችንን መተመን ያው ግድ ነው። ስለዚህ ለሚያተርፈን ነገር መንቀሳቀስ እንዳለብን እንመለከታለን። ሌላ ሁለተኛው ያው በብዙም ቢሆን በጥቂትም እግዚአብሔር ማዳን አይሳነውም ብሎ ነው የወጣው እና እዚህ ጋር ስንመለከት ለጦርነት ወጥተው የነበሩት እስራኤላውያን ቁጥር 600 ነበር። ከዚህም በተረፈ ደግሞ ያው ትጥቅ የሌለው ህዝብ ነው። ከዚህም በላይ ደግሞ ምንም አይነት መመሪያ ያልተቀበለ ምን ማድረግ እንዳለበት የማያውቅ ህዝብ ነው እና በዚህ ጊዜ በጥቂትም በብዙም አለ። ምክንያቱም አንዳንድ ጊዜ በጦርነት ውስጥ አሸናፊ ለመሆን የቁጥር መብዛት በራሱ ማተር አያደርግም። ከዚያ ይልቅ ምን ማድረግ እንዳለበት የሚያውቅ ሰራዊት መሆን ያለበት። ጦርነት ላይ የሚወጣ ሰው ምን ማድረግ እንዳለበት፣ ለምን እንደወጣ፣ ምን አይነት ስልት እንደሚከተል፣ ምን አይነት መመሪያ መቀበል እንዳለበት፣ በምን መርህ መንቀሳቀስ እንዳለበት የሚያውቅ ሰው ነው ጦርነት ላይ አሸናፊ የሚሆን። ስለዚህ እግዚአብሔርን ታምኖ ነው የወጣው፣ በእግዚአብሔርን ተደግፎ ነው የወጣው፣ እግዚአብሔር ይታደገናል ብሎ ነው የወጣው። ስለዚህ ደግሞ ዮናታን ጋሻ ጃግሬውን ይዞ ሲንቀሳቀስ እንመለከታለን እና አንድን ነገር በአሸናፊነት ለመደምደም ማስቀደምና ማስከተል ያለብንን ነገር ማወቅ አለ። ዮናታንና ጋሻ ጃግሬው ያስቀደሙት እግዚአብሔርን፣ ይልቁንም ዮናታን በመሪነት አስቀድሞ የወጣው ማን ነው? እግዚአብሔርን። ስለዚህ እንደ መንፈሳዊ ሰው በጉዳዮቻችን ላይ እግዚአብሔር ከኛ ጋር መሆኑን ለማረጋገጥ ጥረት ማድረግ አለብን። እግዚአብሔር ሆይ ከኔ ጋር ትሆናለህ ወይ ደግሞ ውስጣችን ከሞላ በእምነት ያንን እርምጃ እንወስዳለን። እግዚአብሔር ከኔ ጋር ነው ብለን እግዚአብሔር ደግሞ ከኛ ጋር ሲቆም እንመለከታለን። ስለዚህ ከእግዚአብሔር መመሪያን ለመቀበል ያው የነቃ ልቦና ያስፈልጋል። እግዚአብሔርን ለመስማት የተዘጋጀ ማንነት ያስፈልጋል። ለምንወስደው እርምጃ የእግዚአብሔር ምክርና ጉዳይ ተያያዥነት ያላቸው ሰዎች ብቻ ናቸው ደግሞ የሚያስፈልጉ። እዚህ ጋር በጣም አስፈላጊ የነበረው ሰው ጋሻ ጃግሬው ነው። እንደምናየው ዮናታን ህዝቡን ሲያማክር አንመለከትም። እንደውም ዮናታንና ጋሻ ጃግሬው ወደ ፍልስጤም መንደር መሄዳቸውን ህዝቡ አላወቁም ነበር። ስለዚህ ዮናታንን ስንመለከተው ማን ነው ያስፈልገኝ ብሎ ሲል ጋሻ ጃግሬው ነው ይዞ የወጣው። ምናልባት ጋሻ ጃግሬው ይህንን የሆነውን ነገር ለመመስከር አንድ ሌላ ሰው ያስፈልጋል። ዮናታን እንኳን ሞቷል ከተባለ መርዶ ይዞም ለመምጣት አንድ ሰው ሌላ ተጨማሪ ሰው ያስፈልጋል። የተከሰተውን ነገር ለማወቅም ሆነ ለመናገር የሚያስፈልገው ሰው ጋሻ ጃግሬው እንደነበር እንመለከታለን። ስለዚህ በአንዳንድ ጉዳዮቻችን ላይ ለኛ አስፈላጊ ናቸው የምንላቸውን ሰዎች ነው መውሰድ ያለብን። ማን ነው አስፈላጊ? ሬሌቫንት የሆነ ሰው ከኛ እግዚአብሔር በህይወታችን ላይ ሊሰራው ነው ሊያደርገው የፈለገውን ነገር እንዴት አድርጎ ከኛ ጋር አብሮ ሊሄድ የሚችልን ሰው መምረጥ አስፈላጊነቱን እዚህ ጋር እንመለከታለን። ሌላው ሶስተኛው ለዓላማችን ማስፈጸሚያ የሚሆን የልብ ሰዎች ያስፈልጉናል። የልብ የምንላቸው ሰዎች እዚህ ጋር ስንመለከት ልብህ ከልቤ ጋር ነው ብሎ ሲናገር እንመለከታለን ጋሻ ጃግሬው። ስለዚህ በዚህ ጦርነት ላይ አንተ የምትከፍለውን ዋጋ አብሬ ከፍላለሁ፣ መስዋዕትነት ካስፈለገ አብሬ ከፍላለሁ፣ ድልም ከሆነ አብረን ድሉን እንቋደሳለን፣ መከራም ከመጣብን አብረን መከራውን እንካፈላለን፣ እኔ ካንተ ጋር ወጣለሁ ሲለው ነው የምንመለከተው። ስለዚህ አንዳንድ ጊዜ የስኬትም ምርታ እንዲጨምር ምን ያስፈልጋል? የልብ ሰዎች ያስፈልጋሉ። ከኛ ጋር ከዓላማችን ጋር ከሐሳባችን ጋር ከወጣንበት ነገር ጋር አብረው ተከትሎ የሚሄዱ ለወጣንበት ነገር እኛ መክፈል የምንፈልገውን ወይም የሚያስከፍለንን ነገር አብረው ለመክፈል የተዘጋጁ ሰዎች ያስፈልጋሉ። አለዛ አሸናፊነት ላይገኝ ይችላል። ምክንያቱም አንዳንድ ጊዜ ብቻችንን ደግሞ ሁሉን ነገር ልንፈጽም ወይም ዳር ልናደርስ አንችልም። ሰው ያስፈልገናል። ግን ምን አይነት ሰው? ለዓላማችን ወይም ደግሞ ለተሰጠን ቪዥን አብረው ከኛ ጋር ጎን ቆመው እጃቸውን ለመልካም ስራ ለበጎ ስራ የሚያበረቱ ሰዎች ያስፈልጋሉ። ከህዝቡ ውስጥ የተወሰኑ ሰዎችን እንኳን ለመምረጥ ጊዜ ሲያጠፋ እንመለከት። አንዳንድ ጊዜ በመፍጠን ነገሮችን ልናበላሽ እንችላለን። አንዳንዴ መፍጠን ብዙ ጊዜ አይወደድም በሰዎች። አንዳንድ ጊዜ ደግሞ መዘግየትም የመፍጠንን ያህል ችግር ሊፈጥር ይችላል።
እዚህ ጋር ስንመለከት ዮናታን ምንድነው ያደረገው? እርምጃ ሲወስድ ነው የምንመለከተው። ፈጠነ። ምክንያቱም አሁን በጣም ብዙ ነገር እየተመሰቃቀለ ነው። በዛው መጠን የፍልስጤም ጦር እየተጠጋ ነው ያለው። ሁኔታዎች በጣም ከባድ እየሆኑ ነው ያሉት። በዚህ ከባድ ጊዜ ውስጥ ግን መውሰድ የሚገባውን እርምጃ ቶሎ ዮናታን ባይወስድ ኖሮ ፍልስጤማውያን እስራኤላውያንን መተው ማድረግ የሚገባቸውን ነገር ባደረጉ ነበር። ወይም ደግሞ በዚህ ጦርነት የፍልስጤማውያን ጦርነቱን በድል እንዲያጠናቅቁ በር ነው የምንከፍትላቸው። ስለዚህ እዚህ ጋር ስንመለከት ወደ አውደ ግንባሩ እየተጠጋ ያለው የፍልስጤምን ጦር ቀድሞ በመውጣትና ሄዶ በመምታት ጦርነቱን አሸናፊ ለመሆን ዮናታንና ጋሻ ጃግሬው ሲዘጋጁ እንመለከታለን። ስለዚህ አንዳንድ ጊዜ በህይወታችን ላይ ያው መፍጠን የራሱ አደጋ አለው፣ መዘግየትም የራሱ አደጋ አለው። እዚህ ጋር ፈጣን እርምጃ መወሰድ ነበረበት። ምክንያቱም ከመጠን በላይ ተዘግይቷል፣ ከመጠን በላይ ሁኔታዎች ተመሰቃቅለዋል። ይህን የተመሰቃቀለ ሁኔታ ለመለወጥ የሚያስፈልገው አንድ ነገር ነው። ምንድነው? መፍጠን ነበረበት። ስለዚህ ዮናታን ሲፈጥን ነው የምንመለከተው። አንዳንድ ጊዜ በመዘናጋትና በግራ በመጋባት የነበረው ህዝብ ምንም ሊያመጣ አይችልም። አንድ ሰው ጥሶ ወጥቶ ያንን ነገር ወደሆነ አቅጣጫ ዳይቨርት እንዲያደርግ ካላደረገው በስተቀር የተዘናጋ፣ ግራ የተጋባ፣ መመሪያ ያልተቀበለ፣ ስልት የሌለው፣ እንዴት እንደሚሄድ የማያውቅ፣ የኔ የሚለው መሪ የሌለው ሰው ምንም ሊያመጣ አይችልም። በዚህ ጦርነት ላይ አሸናፊ ማን ነው? እግዚአብሔር ነው። እግዚአብሔርን ታምኖ የሚወጣ ሰው፣ እግዚአብሔርን ተደግፎ የሚወጣ ሰው፣ ከእግዚአብሔር ድምጽ ሰምቶ የሚወጣ ሰው፣ እግዚአብሔርን መመሪያ ተቀብሎ የሚወጣ ሰው ነው አሸናፊ ሊሆን የሚችል። ስለዚህ ይሄ እዚህ ሰዓት ላይ ይህንን ማድረግ የምርጫ ጉዳይ አይደለም፣ የህልውና ጉዳይ። ስለዚህ ዮናታን የህልውና ጉዳይ የሆነውን ነገር ሲወስድ እንመለከታለን። ስለዚህ የድሉንም ታሪክ ለማውራትም ሆነ ለማጣጣም ደግሞ ጋሻ ጃግሬው ያስፈልግ ነበር። ልቤ ከልብህ ጋር ነው የወደድከውን አድርግ ብሎት ከሱ ጋር ተከትሎ ሲሄድ እንመለከታለን። አራተኛ የምናየው ነገር በዚህ ጦርነት ውስጥ የእግዚአብሔርን አብሮነት የሚያረጋግጥበትን ምልክት ሲጠይቅ እንመለከታለን። ምንድነው ያለው? እንግዲህ ወደ ፍልስጤማውያን ሰፈር እንሄዳለን እና እነዚህ ፍልስጤማውያን ተመልክተውን ኑ ግጠሙን ካሉን እግዚአብሔር ከኛ ጋር ወጥቷል ማለት ነው፣ እንገጥማቸዋለን። ቆዩ ካሉን ግን ባለንበት ቦታ እንቆያለን የሚል ምልክት ሲወስድ ነው የምንመለከተው። ያው በእርግጥ ሁልጊዜ እንደዚህ አይነት ነገሮች ምልክት ይሆናል ወይም መመሪያ እንደ መመሪያ ወይም እንደ መርህ አድርገን የምንቀበላቸው አይነት ነገሮች አይደሉም። አንዳንድ ጊዜ ወደ ልባችን ካመጣው እግዚአብሔር መንፈስ ቅዱስ በዚህ መንገድ ሊመራን ከፈለገ በተለየ ሁኔታ አንዳንድ ጊዜ ሊሆን ይችላል እንጂ ሁል ጊዜ እንደዚህ አይነቱን ነገር እንደ መመሪያ ልንወስድ አንችልም። ከዛ ይልቅ ግን ያው ከምልክቶችም በላይ በእግዚአብሔር ላይ ምን ማድረግ? መታመን፣ ቃሉን መስማት፣ መንፈስ ቅዱስ ለልባችን የሚሰጠንን ነገር እሱን ተቀብለን ይዘን እንወጣለን እንጂ በምልክት ላይ ዲፔንድ ማድረግ የለብንም። ግን አንዳንድ ጊዜ ደግሞ እግዚአብሔር ምልክት ጠይቀ ነው ምልክት የሚሰጠንም ጊዜ ደግሞ እንዳለ መዘንጋት የለብንም። ስለዚህ በጊዜው ለዮናታን የመጣለት ነገር ምንድነው? ይህንን ምልክት አድርገን እንወጣለን ወይም እንቆያለን የሚለውን ውሳኔ ላይ የደረሰው በዚህ መንገድ ሆኖ ነው የምንመለከተው። ለማንኛውም በየትኛውም ውጥንቅጥ ጊዜያቶች ምሪት ያስፈልጋል። እግዚአብሔር ሆይ በዚህ ጉዳይ ላይ አንተ ምን ትላለህ? በየት በኩል ልውጣ የሚለውን ነገር መጠየቅ በጣም አስፈላጊ እንደሆነ ነው የምንመለከተው። ስለዚህ በእንደዚህ አይነት ውጥንቅጥ ጊዜያቶች ቃሉን መሰረት በማድረግ መንፈስ ቅዱስ ለመንፈሳችን የሚለንን ነገር በመስማትና የእምነት እርምጃ በመውሰድ ነው በአሸናፊነት ልናጠናቀቀው የምንችለው። ስለዚህ እግዚአብሔር የሚለንን ነገር መስማት አለብን። ለመንፈሳችን የሚናገረንን ነገር ቃሉን መሰረት ማድረግ አለብን። ከዛ በኋላ ደግሞ የሚከፈለውን ዋጋ ለመክፈል የእምነት እንቅስቃሴ ማድረግ አለብን። ዮናታን በገባው መንገድ ደፍሮ የወሰደው እርምጃ ፍልስጤማውያንን ያስደነገጠና እስራኤላውያንን ያባነነ ነበር። እስራኤላውያን ግራ ገብቷቸዋል፣ የሆነ ድንዛዜ ውስጥ ገብተዋል። ምን ማድረግ እንዳለባቸው የማያውቁበት ሰዓት ነበር። አንድ ጊዜ ግን ዮናታን ወደ ፍልስጤማውያን መንደር ሄዶ 20 ሰዎችን ሲገድል እንደገናም ደግሞ መጽሐፍ ቅዱስ እንደሚነግረን ሽብር ከእግዚአብሔር ዘንድ በፍልስጤማውያን መንደር ሆነ ይላል። ስለዚህ ድንጋጤና ሽብር ሲወድቅባቸው እንመለከታለን። ከዚህም የተነሳ ዮናታን በአሸናፊነት ለመደምደም የሚያስፈልገውን የመጀመሪያውን እርምጃ በመውሰዱ ምክንያት እስራኤላውያን ሲነቃቁ ሲባንኑ እንመለከታለን። እና ወኔ ከዳውና የእስራኤል ጦር
ዮናታን ያደረገው እንቅስቃሴ ከድንዛዜ ብቻ ሳይሆን ከእልቂትም የታደገ ነው። አያችሁ እዚህ ጋር ደንዝዘው የነበሩት እስራኤላውያንን ሲያነቃ፣ ከዛ ባሻገር ግን ፍልስጤማውያን በጣም እየተጠጉ ደግሞ ቢመጡ ያው ጉዳዩ የእልቂት ጉዳይ ይሆናል። ስለዚህ በፍልስጤማውያን መንደር ሊፈጠር ይችል የነበረው አደጋ በጣም ከባድ ነበር። ይህንን ሁኔታ ግን እግዚአብሔር ሲለውጠው እንመለከታለን። ለዚህም ራሱን ለመስዋዕትነት ያዘጋጀው ዮናታን ከዛም ባሻገር ደግሞ ጋሻ ጃግሬው የወሰዱት እርምጃ ነገሮችን ሲገለባብጣቸው እንመለከታለን። አንዳንዴ በህይወታችን በጣም የተመሰቃቀሉና ለመናገር እንኳን የሚያስቸግሩ አጋጣሚዎች በህይወታችን ይከሰታሉ። በእንደዚህ አይነት ጊዜያቶች ግን እግዚአብሔርን መታመን፣ የቃሉን መርህ ፕሪንሲፕል ማድረግ፣ እግዚአብሔር ያለንን ነገር በሰዓቱ እስኪሆን ድረስ መጠበቅ የሚያስፈልግበት ሁኔታ እንመለከታለን። ትልቁ ስህተት እዚህ ጋር የተፈጠረው ሳኦል ታግሶ መጠበቅ ስላቃተው ነው። ስለዚህ አንዳንድ ነገሮችን በመታገስና እግዚአብሔርን በመስማት እግዚአብሔር የሚለን ነገር እንድናደርግ ዝግጁ መሆን ይገባናል። የሰማነውን ቃል ይባርክልን። ጌታ ይባርካችሁ። አሜን።